የዓለማችን ውዱ እንጨት በመባል የሚታወቅ የእንጨት አይነት ነው ወይም የዛፍ ዝርያ ነው። ይሄ በተለምዶ አፍሪካን ብላክ ውድ ተባለ ይጠራል። በሳይንሳዊ ስሙ ደግሞ ዳልቤርጊያ ሜላኖክሲሎን በሚል የሳይንቲፊክ ኔም አለው የዛፍ አይነት ማለት ነውና ዓለማችን ላይ እንዳልኩ በጣም ውድ የሚባል የእንጨት አይነት ነው። ምክንያቱ ደግሞ አንደኛ እንደ ልብ አይገኝም። እሱ ብቻ ሳይሆን ዛፉ ሲያድግ በጣም ይሄ ቀርፋፋ የምትለው አይነት እድገት ያለው ነው። ያ እንደ ልብ እንዳይገኝ አድርጎታል። ከዛ በተጨማሪ ደግሞ ጥንካሬው በጣም እንዲፈለግ አድርጎታል። በዚህ እንጨት የተሰሩ መሳሪያዎች 100 ዓመታትን መዝለቅ የሚችሉ ናቸው። በጣም ረጅም ዓመት ምንም ውበታቸው ሳይቀንስ ጥንካሬያቸው እንዲሁ ሳይጎድል የሚሰጡት አገልግሎት ለ100 ዓመታት የሚቆይ ነው። ያ በጣም ተፈላጊ አድርጎታልና ዓለማችን ላይ ለምሳሌ የተለያዩ የትንፋሽ መሳሪያዎች አሉ። የሙዚቃ መሳሪያዎች ለምሳሌ ክላሪኔት አለ፣ ኦቦይስ የሚባል አለ፣ ባክፓይፕስ የሚባላሉ። እነዚህ የትንፋሽ መሳሪያ አይነቶች ናቸው። እነዚህ መሳሪያዎች በዚህ በአፍሪካን ብላክ ውድ በሚባለው የዛፍ አይነት ነው የሚሰሩት፣ ጥራት ያለው ድምጽ እንዲገኝበት ማለት ነው። አሁን ዋጋው ነው በጣም የሚያስገርመውና የዚህ የዛፍ አይነት ዋጋ በኪሎግራም አንዷ ኪሎግራም ከ7000 የአሜሪካን ዶላር አንስቶ ትሸጣለች። አንዷ ኪሎግራም ማለት ነው፣ ዛፉን አይደለም። እንደ ራሱም ይሄ አፍሪካን ብላክ ውድ ሆኖ ደግሞ እንትን አለው እንደ ዘር አለው ደግሞ በጣም ሬር የሚባሉ ደግሞ የማይገኙ አሉ። እነሱ እስከ 70,000 የአሜሪካን ዶላር ሊሸጡ ይችላሉ በአንድ ኪሎግራም ማለት ነው። ከሙዚቃ መሳሪያዎች ጋር ነው ያሉት። ስለ ሆነ ማዕድን አይደለም ማወራው፣ ስለ ዛፍ ስለ እንጨት ነው ማወራውና አንዱ ኪሎግራም እስከ 70,000 የአሜሪካን ዶላር ሊሸጥ ይችላልና አሁን ላይ በአፍሪካ ውስጥ ራሱ በብዛት የሚገኘው አፍሪካ ውስጥ ነው። በጣም በመመናመን ላይ እንደሚገኝ ነው የሚነገረው። እና አንድም ሌላ ደግሞ ውድ እንዲሆን ያደረገው አብዛኞቹ የአፍሪካ ሀገራት የሚገርም አይነት ክትትል ነው የሚያደርጉለት። ስለዚህ ማንም በቀላሉ እንዳይጨፈጭፈው ወይ እንደዚህ ያለ አይደለ ጥብቅ ቁጥጥር ስለሆነ የሚደረግለት በቀላሉ እንዳይገኝ አድርጎታል ተብሏል ዛፉን። ይሄ የዛፍ አይነት በአብዛኛው የምስራቅ አፍሪካ በረሃማ በሚባሉ አካባቢዎች እንደሚገኝ ነው የሚነገረው። ግን ወደ ሴኔጋል አካባቢም አለ፣ እስከ ኤርትራ ድረስ ይመጣል። መጠኑ ያው ይለያያል። አለ ስል በቃ በደንብ በብዛት አለ ሳይሆን ያው በተወሰነ መልኩ ቢሆን አለ። እንደነ ታንዛኒያ፣ ሞዛምቢክ የመሳሰሉ ሀገራት ላይም ይህ የዛፍ አይነት ይገኛል አፍሪካን ብላክ ውድ። ግን አሁን ላይ ያው በጣም የሚያሰጋ አይነት ሁኔታ ላይ እንዳለ ነው የሚነገረው። በደንብ ቢጠበቅ ግን በጣም ትልቅ የሀብት ምንጭ ሊሆን የሚችል ነው። የእንጨት ዋጋ አይመስልም ይሄ ዋጋው ራሱ።